የተለያየ ሀገር እየዞራችሁ ከትልልቅ ከሚባሉ ዩኒቨርሲቲዎች ዲግሪያችሁን መያዝ ከፈለጋችሁ አንድ ዲግሪ አይደለም 2 እና ከዛ በላይ ማስተርስ ዲግሪያችሁን መያዝ ከፈለጋችሁ በነፃ ምንም ሳትከፍሉ ብቻ ሳይሆን እየተከፈላችሁ መማር ከፈለጋችሁ ኢራስመስ ሙንደስ ስኮላርሺፕ ፕሮግራም አፕላይ ማድረጋችሁን እንዳትረሱ። ይሄ ለዚህ ፕሮግራም አፕላይ ለማድረግ ምንም ነገር አይጠይቅም። ኦኬ ፋይን ይጠይቃል፣ ግን አፕሊኬሽን ፊ አይጠይቅም። ማለት በነፃ ነው አፕላይ ለማድረግ። እሱ ብቻ ሳይሆን በአመት ውስጥ 3 ፕሮግራሞች አፕላይ ማድረግ ትችላላችሁ። ይሄ ኢራስመስ ሙንደስ ስኮላርሺፕ ፕሮግራም ለማስተርስ ተማሪዎች ነው። በሁለት አመት ውስጥ 2 ዩኒቨርሲቲዎች ትራቨል እያደረጋችሁ የምትማሩበት ነው። ዩዥዋሊ ሴፕቴምበር ላይ ይሄ አፕሊኬሽን ይጀምራል። እስከ ጃንዋሪ ድረስ ነው መሰለኝ የሚቆየው እና 3 ፕሮግራም አፕላይ ማድረግ ትችላላችሁ። ይሄንን ፕሮግራም እንዴት አፕላይ ላድርግ የምትሉ ሰዎች ኤክስፕሎር ዊዝ ልዕልትን ፎሎ አድርጉ። ዩቲዩብ ላይም ቲክቶክ ላይም ኢንስታግራም ላይም አለው። ይሄንን ደግሞ ስለዚህ ፕሮግራም እንዴት አወቅሽ ካላችሁ ቢካዝ የዚህ ስኮላርሺፕ ሪሲፒየንት ነበርኩ። የዚህ ስኮላርሺፕ ደርሶኝ ነበረ እና 2 አመት 3 የተለያየ ዩኒቨርሲቲዎች ሁሉ ነገር ተከፍሎልኝ በየወሩ ገንዘብ እየሰጡኝ በጣም በቃ አሜዚንግ ኤክስፒሪየንስ ነበር ያሳለፉት። እና ስለሱ ስለ ኤክስፒሪየንስ ማወቅ ከፈለጋችሁ ኮሜንት አድርጉና I will share with you on how you can apply and በአማርኛ ደግሞ ሁሉንም እንትኖች like step by step እንዴት አፕላይ እንደሚደረግ ጽፍላችኋለሁ። Okay, bye.